ሰላም ደናችሁ ደህና ናችሁ? ዛሬ ደግሞ በጣም የሚጣፍጥ ቆንጆ ዳቦ አሰራር ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ወደ አሰራሩ እንሂድ። መጀመሪያ ሳህናችን ላይ 500 ግራም ወይም ደግሞ ግማሽ ኪሎ ፍርኖ ዱቄት እንጨምራለን። መሃሉ እንደዚህ ከፈት ካደረግነው በኋላ አንድ የውሃ ብርጭቆ ሞቅ ያለ ወተት፣ አንድ የሾርባ ማንኪያ ስኳር እና አንድ ከግማሽ የሾርባ ማንኪያ እርሾ አድርገን እንዲያዋህደና እንደ 5 ደቂቃ እንጠብቃለን። ከዛ አንድ የሻይ ማንኪያ ጨው፣ አንድ ሲኒ ዘይት የአትክልት ዘይት እናደርጋለን። እንቁላል እንጨምራለን። አንድ እንቁላል ሙሉውን እንጨምራለን። አንድ እንቁላል ደግሞ አስኳሉን አስቀምጠን ለበኋላችን ፈሳሹን ብቻ ሊጡ ላይ እንጨምራለን። መቀጠል ዳባችን ቆንጆ ቃና እንዲኖረው ቫኒላ እንጨምራለን። ቫኒላ ፈሳሹንም ፓውደሩንም መጠቀም ትችላላችሁ። አንድ ላይ እንደዚህ አዋህደን ዱቄት እንዳስፈላጊነቱ እየጨመርን ለስለስ አድርገን እናቦካና 45 ደቂቃ ሸፍነን እናስቀምጣለን። ከ45 ደቂቃ በኋላ የምንዳምጥበት ቦታ ላይ እንደዚህ ዱቄት እንነሰንሳለን። ሊጣችንን እናውጣና እንዳምጣለን። ዱቄት ከስር ካላደረጋችሁ ሊጡ ለስለስ ያለ ስለሆነ እንዳይጣበቅባችሁ ነው የሚያስፈልገው። በጣም ቀጭን ሳይሆን በጣም ወፍራም ሳይሆን መካከለኛ አድርገን ከዳመጥን በኋላ ቅቤ የገበታ እንቀባለን። ከፈለግን ዘይት መቀባት እንችላለን። ከዛ ጥቁር አዝሙድ ለጣዕም እናደርጋለን። እንደዚህ ጥቅልል እናደርገዋለን። ጥቁር አዝሙዱን ከመነስነሳችን በፊት በእጃችን አሸት ብናደርገው ቆንጆ ነው። በደንብ ቃናው ይወጣል። እንደዚህ ጥቅልል እናደርገዋለን። ጫፉን ወደ ውስጥ እናስገባዋለን እንዳይፈታ። ከዛ እንደዚህ እንዳምጣዋለን። በዚህ መልኩ ከዳመጥን በኋላ ባትራችንን ቅቤ የገበታ ወይም ደግሞ ዘይት ቀብተን ዱቄት ከላይ ነስነሰን እናዘጋጃለን እንዳይዘብን። ከፈለጋችሁ ደግሞ የኦቭን ወረቀት መጠቀም ትችላላችሁ። እዛ ሊጣችንን ባትራችን ላይ እናዞራለን። ከድነነው ለ15 ደቂቃ እናስቀምጠዋለን። ከ15 ደቂቃ በኋላ ሊጡ ድጋሚ ትንሽ ኩፍ ሲል የቀድም ያስቀመጥነውን እንቁላል ላይ ትንሽ ወተት ጨምረን እንደዚህ ካዋሃድን በኋላ ሊጣችንን እንቀባዋለን። እዛ በደንብ ስል በሆነ ቢላ በዚህ መልኩ እንቆራርጠዋለን። ኦቨናችንን ቀድመን በ180 ዲግሪ ሴልሺየስ እናሞቀዋለን። ከዛ በኋላ ሊጣችንን እንደዚህ ቆራርጠን ካዘጋጀን በኋላ ኦቨን ውስጥ እናደርገውና ለ20 ደቂቃ እናበስላለን።